ሀይ እንዴት ናችሁ? ሰላም ናችሁ? የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከዓለም ዳርቻ እስከ ዓለም ዳርቻ የተመሰገነ ይሁን። ወንድሞቼ እድሜ ስንት ነው? እድሜሽ ስንት ነው? እኖራለሁ ብለህ የምትገምተውስ እድሜ ስንት ይሆን? እኖራለሁ ብለህ የገመትከው እድሜ ላይ አሁን እስካሁን የኖርከውን እድሜህን ቀንስ። ስንት ዘመን ቀረ? አያችሁ፣ አጭር ናት አይደል? ትሞታለህ፣ ትሞቻለሽ፣ እንሞታለን። በዚች ምድር ላይ አንቀርም። ወንድሞቼ ታዲያ ይሄንን አውቀን ወደ ፈጣሪ በምንሄድበት ሰዓት እንደየስራችን ፈጣሪያችን እንደሚከፍለን ታውቃላችሁ? ታውቃላችሁ? በእርግጥ ማሰቡ ተስኖን ነው እንጂ ወንድሞቼ በምድር ላይ ሳለን ሰዓት በየጠንቋዩ በየደብተራውና ከአጋንንት ጋር በመሳጠር ወንድሞቻችሁ፣ እህቶቻችሁ፣ ጎረቤቶቻችሁ ላይ በመተት መልክ ከእናንተ በታች እንዲቀር ወይም ደግሞ እናንተ በጥንቆላና በተለያየ በሰይጣናዊ አካሄድ ለመክበርና ከፍ ብላችሁ ለመታየት ገንዘብን ከራሳችሁ በላይ አድርጋችሁ አምላክ አድርጋችሁ የሾማችሁ ወንድሞች ትሞታላችሁ። ታዲያ ያኔ በምትሞቱበት ሰዓት ዋጋችሁን የሚሰጣችሁ ማን ነው? ፈጣሪ ነው። የሚቀጣችሁ ደግሞ ዛሬ በምድር ላይ ሳላችሁ ውል አብራችሁ ፈጽማችሁ የአንድን ሰው ሕይወት ለማጎሳቆል በምታደርጉበት ከዲያብሎስ ጋር በመመሳጠር እንዲሁም ደግሞ በምድራዊ አካሄድ ለመበልጸግና ገንዘብ ለማግኘት በምታደርገው ከጠንቋዩ ከደብተራው የምታደርገው ያ ሴጣን ዛሬ ላይ በምድር ላይ የሚያደርግልህ ነገ ላይ ደግሞ የሚያደርግልህ እሱ ነው። ቅጣቱን የሚቀጣት ዲያብሎስ ነው። እግዚአብሔር ይፈርድብሃል። ዲያብሎስ ደግሞ ሴጣን ደግሞ ይቀጣል። እንዲሁም ደግሞ ምንነቱን ሳናውቅ ሳንወድ ሳንፈቅድ ጠላት ዲያብሎስ በውስጣችን ልቦናችን ሕሊናችን በመያዝ ወደኋላ እኛም በመጎተት በልዩ ልዩ መልክ እየጎዳን ያለ የዓይነ ጥላ መንፈስ፣ የቡዳ መንፈስ፣ የዛር መንፈስ በቤታችን በሕይወታችን ውስጥ በመግባት ትዳራችን ቤታችን ሁሉ የሚበትነው ክፉ መንፈስ በእግዚአብሔር ኃይል ልንዋጋ ግድ ይላል። ወንድሞቼ ሁላችንም እንሞታለን። ስለዚህ በምድር ላይ ሳለን ንስሐ ገብተን በምድር ላይ ባይመቸን እንኳን ጠላት ዲያብሎስን እየተጋፈጥ እየተዋጋን ከማይታየው መንፈስ ጋር ውጊያው የምናደርገው በጸሎት በጾም በስግደት የእግዚአብሔርን ስም በመጥራትና ሕሊናችንን መልካም ነገር በማሳሰብ ጠላታችንን ድል ማድረግ እንችላለን። ወንድሞቼ ጠላት ዲያብሎስ ቀላል እንዳይመስላችሁ ማንነታችን ቀይሮ ከሰዎች ጋር እንዳንግባባ የሚያደርግ ልቦናችንን ቁጭ ብሎ ክፉ ነገር እንድናስብ የሚያደርግ የክፋት ተንኮል በልቦናችን ውስጥ እንዲበቅል የሚያደርግ ስለሆነ ልንነቃበት ይገባል። ወንድሞቼ ትናንትና እናት አባቶቻችን በቤታቸው ሲያመልኩት የነበረ ሲያስቀምጡት ጨሌ ሲያመልኩት የነበረ የእንጨት ዛፍ ሲያመልኩት የነበረ ሲሄዱበት የነበረ ጠንቋይ ሲሄዱበት የነበረ ደብተራ ዛሬ በሕይወታችን ላይ ብዙ ጥቃት እየፈጸመ ይገኛል። እንደዚሁም ደግሞ እኛ በዓይናችን በምንመለከተው ክፉ መናፍስቶች ሁሉ እየተዋጉ ይገኛል። ይሄንን ደግሞ ትኩር ብለን ራሳችን መመልከት ነው። ሳናውቅም ይሁን አውቀን በብዙ መልኩ ወደኋላ ጎትቶናል። ስለዚህ አልመሸብንም። አሁኑኑ ዛሬውኑ ንስሐ በመግባት ከእግዚአብሔር ጋር መመላለስ እንድንችል እግዚአብሔር ይፍቀድልን።